የራስ ምታት አይደለም ትዳር ማለት የራስ ምታት ተኝተህ ታሳልፈዋለህ ትዳር ታመመ ማለት ህይወት ተበላሽ ማለት ነው ቤቱም ጨለመ ህይወት ይበጠበጣል ሰላም ይጠፋል እንደ ቀላል ነገር አትሁት ስለዚህ ሲታመም ማስታገሻው ምንድነው ነው ሲሆን እንዳይታመም አድርጎ ያ ቢቀድም ድንገት እንዲያጋራም ተጦለገ የጦለገ አዝመራ በዝናብ ነው ህያው የሚሆነው ዝናብ ካላገኘ ይሞታል ይደርቃል ትዳርም እንደዛው ነው እንክብካቤ ያስፈልገዋል ትዳር ይጦልጋል ማለት ነው ይጦልጋል ቀላይ ይጦልጋል ትንሽ ቅሬታ ተባሉ ገቢያቸው ይጦልጋል ጤናቸው ይጦልጋል ህይወት ፍቅር ከሌለ ሰላም የለም ሰላም ከሌለ ርዝቅ የለም ስለዚህ ፍቅር መኖር አለበት ውዴታ መኖር አለበት እና ሲጦልግ ማስታገሻ ለራስ ምታት ፓራስታሞል ብቻ አይደለም የትዳር ፓራስታሞል ምንድነው እሱ ፓራስታሞሉ የትዳር ፓራስታሞል የትዳር ክሊኒክ እኮ ከፈትን ከፈትንኛማ በሳምንት 7 ቀን እንሰራለን ለወንዶች ወንዱ የሚያደርገው ነገር ነው የሴቶችን ላግዜ እናያለን ጥሩ ከሳምንት 2 ነገር አይተናል ሶስተኛው ላይ ነበርን የማዝናናት ዘናፈታ የማረግ ወንዱ ተሽጠበቅበታል የማሳቅ የማጫወት ውስጥን ኮርኩሮ ማሳቅ ኮረፈን ማናገር ያ ምን ነው አቺ የማትስቅም ብትሆን ለማሳቅ ጥረት ማድረግ እንደ ታደስ ጨዋታ ሷቅ እንደ ሌላ ቢቀር ነው ማሳቅ መጫወት ማውራት ካቃተ እንደ መሳማቃተ እንደ ወድሻለሁ ማታቃተ ያስቃል እንደሳስ ያ ግድ ይሻላል